በጣም ያሳዝናል። ገኒ በራሷ እጅ የልጇን ልጅ ገደለች ማለት ነው። በጣም ነው የሚያሳዝነው። ናታንም ልጁ መሆኑን አላወቀም። ናታን እንግዲህ የመኪና አደጋ እንዳደረሰባት ያፌት ሲሰማ ነብሱን ጥሎ በቃ ሂጅ እገለዋለሁ በማለት እየዛተ ሲሮጥ ቢኒያም አቅፎ ተረጋጋ ተረጋጋ፣ እስካሁን ስትደክምበት የቆየውን ገደል እንዳትከተው ብሎ በግድ አረጋግቶ ያዘው ማለት ነው። ቤዛም ምንድን ነው የለፋበት ብላ በጣም ግራ ተጋብታለች ማለት ነው። ናታንም እሱ ሆን ብሎ ነው የኔን ጨረቃ ሊገላት ያሰበው ብሎ በጣም ተናዶ በጣም ነው የተናደደውና ቤዛም በጣም ልታረጋጋውና ልታቆሙት ፈልግም አልተሳካላትም ማለት ነው። በመጨረሻም እንግዲህ ነፂና ቢኒያም ይዘው ተረጋግቶ ቀርቷል ማለት ነው። በዚህ መካከል እንግዲህ ወይዘሮ ገኒ ልጇን ለማስታመም ያፌትን እናንተ ቤቱኜ እንደ ሰራተኛ ላስታማ ስትለው ያፌት ደግሞ በጣም እየቀለደና እያሾፈ ሰራተኛም አተን ነበረ ሰራተኛ ትሆኛለሽ ላታል። እሷም ለልጇ ስትል እናት ለልጇ ስትል ጎሽ ተወጋች እንደሚባለው እሷም ለልጇ ስትል እሺ ትለዋለች። እሺ ትለውና ወደ ቤት ሰራተኝነት ትገባለች። ይሄንን ሁሉ ግን እፍራታ አታቅም። እሺ እስክትድን ድረስ አስታሚያት ያለ መስሏታል። ነገር ግን ያፌት ያቀደው እቅድ አለ። ምክንያቱም በእናቷ እጅ የልጇ ልጅ እንድትገል ነው ይህንን ያደረገው። ዶክተሩን የገደለው ያፌት እንደሆነ በሁሉም ጋር እየተነጋገረ ስለሆነ ያፌት ታገር ሊወጣ ታገር ሊሸሽ ነው። ይህ ደግሞ እንግዲህ ያፌት የናታንን ልጅ ገሎበት ነው ወደ ውጭ የሚወጣው ማለት ነው። ነገር ግን ይህ ልጅ ያፌት ልጅ መውለድ እንደማይችል ስለሚያውቅ ለመበቀል ነው ይሄን ሁሉ የሚያረጋው ማለት ነው። ምክንያቱም ያፌት ልጅ መውለድ ቢችል ኑሮ የኔ ነው ብሎ ይጠራጠር ነበር። ነገር ግን እፍራታም ደካማ ጎኑን ስላወቀች እያስፈራራችው እየዛተችበት ስለነበረ እሱም አሁን ያልቅልሻል ወይዘሮ እፍራታ፣ አቶ ናታን ልጃችሁም በራሳችሁ እናት ትገሉታላችሁ እያለ ሲዝትባት መድኃኒቱን ሰጣት። መድኃኒቱን ሲሰጣት ኤፍራታ ግን ትልቁ ነገር ደስ የሚለው ኤፍራታ ያንን መድኃኒት እየተጠራጠረ ስለነበረ አልዋጠችውም። ከምላሷ ስር ነበር ያስቀመጠችው ማለት ነው። ምክንያቱም ያፌት የሚያደርገው አይታወቅም ልጅን ቢገልብኝስ ብላ ስለምታአምን ማለት ነው። እናም ያፌት የልጃቸውን ገደልኩባቸው እያለ ሲቦርቅ፣ ነገር ግን ኤፍራታ መድኃኒቱን አልዋጠችውም ነበረ። ምክንያቱም ገንዬ እንግዲህ እሷ ልጇን ለማስታመም እዛ ስትል ቢኒያምም በጣም ተናዶ ስለነበረ እቤት አትመጭም ወይ ለምንድን ነው እዛ የምትሆኘው ብሎ እስላት ልጅን ላስታምም ስትል ኤፍራታ ደግሞ እማ ገኒ አረ ሂጂ ችግር የለውም ትላለች። እንደዚህ ኩኖች ነው ወይ ሂጂ የምትይ ትላታለች። እና ወይዘሮ ሉሊት እንግዲህ የኤፍራታን ልጅ መሆኑን ለአፌት ነግረዋለች። ለናታን ግን ልትነግረው አልወደደችም ማለት ነው። ምክንያቱም ለናታን ከነገረችው ችግር እንደሚፈጠር ስለምታውቅ ማለት ነው። ሉሊት እንግዲህ የአፌት ጋርድ ናት ማለት ነው። አሁን የአፌትን ልታድር ነው እንዴ እያለች ስትለው በጎሪጥ አይቷት ቤቱን ለቆላት ወጣ ማለት ነው። የናታንም ማለት ነው። በዚህም እንግዲህ አንቺ ሰውን ከማናደድ ውጭ ሌላ ምንም አታውቂም ትላታለች። ትልና እሷም ተነስታ ከቤት ትወጣለች ማለት ነው። ጺም እንግዲህ በጣም ሉሊትን በጣም እያስፈራራቻት ነው የምትገኘው ማለት ነው። ምን ልታረጊ ነው? ከሰራሚካል ልታጋጪ ነው ወይስ ልትገፈትሪ ነው ስትላት፣ ሉሊትም እንግዲህ ማስታወስ ጀመረች። ወይኔ ብላ ቀወጠችው ማለት ነው። ምክንያቱም እሷ እንደገጨቻት እንዳስታወሰች ገብቷታል ማለት ነው። አንደኛ ወደ ኋላ መለስ አድርጌ ሳስታውሳችሁ በስዕል መልኩ ስልሳለሽ ብላ ብላ ሰታት ነበር። በጣም ተደናግጣ ነበር። አሁን ደግሞ በግላጭ እንግዲህ ከጎኗ ብን ብላ እንድትጠፋ አርጋታለች ማለት ነው። አይደለም ከዚህ ብን ብለሽ ከዚህ ቤቱ ልቅ ብለሽ እንድትሄጂ ነው ማረግሽ እያለች ጺም እንግዲህ ትዝትባታለች ማለት ነው። በዚህ መካከል እንግዲህ ተጎጁ ማን ነው የሚለው የአፌትን ስራ ሊያጋልጥበት የፈለገው ልጅ
ያፌት ይይዝና እንግዲህ ያስገድለዋል። ነገር ግን ያ ተገደለ የተባለው ልጅ አልሞተም። ራሱን የሳተና የሞተ መስሎ ነው ተንኮል እየሰራበት ነው ማለት ነው። የያፌት ማብቂያው እንግዲህ ወደ ወህኒ ቤት መግቢያው እየደረሰ ነው ማለት ነው። ምክንያቱም ሁሉም የሚያጠቁመው ሁሉም ነገር የሚጠቁመው ወደ ያፌት ነው። አንደኛ ደግሞ አሁን እንግዲህ አሁን ወደ ውጭ ሀገር ለመሄድ ነው። ነገር ግን ወደ ውጭ ሀገር የሚሄደው የሆኑትን ጉዳዮችን ለማስተካካት ነው እንጂ ለምን ትሄዳለህ? ስትሄድ እኮ ይነቃብሃል ምናምን ሲለው እኔ እንደዛ አስመስዬ ሳይሆን ጉዳዮችን ማስፈጸም መስዬ ነው የሚሄደው፣ እናንተ ትጨርሱሳላችሁ ሲላቸው ነበረ ማለት ነው። እንግዲህ በዚህ መካከል እንግዲህ ያፌት በጣም በመናደድ እና በመበሳጨት እንግዲህ ወደ ስራም አልገባም ብሎ አንድ ቀን ስራ ቀጥቷል። ነገር ግን የቀጠረችው ሴትይቱ ማለት ነው ዛሬ መንጣት አለብህ ያ ዲሃ ሲጠግብ ቅጥ የለውም ምናምን ብላ እንግዲህ የራራያን እናት ማለት ነው እንትን ትትረፍትስትበት ነበር። ወደ ስራ ያፌትም ተመልሷል ማለት ነው። እዚህ ጋር የናታን ልጁ የእሱ ልጅ መሆኑን ቢያቅ ኑሮ ኤፍራታን አንድ ቀን እዛ ጋር አያሳድራት ነበር፣ ያወጣት ነበር ማለት ነው። ነገር ግን ኤፍራታ በጣም ካራክተሯ ትንሽ የእንትን የሚል ነው ማለት ነው። ምክንያቱም አንዳንድ ችግሮችን ተናግሮ መፍታት ያለባት ማለት ነው። ሁሉንም በችልታ እንትን እያለች ብዙ ሰዎችን አስጨርሳለች ማለት ነው። የኤፍራታ ካራክተርነት የማልቀስና የዝም ብሎ ችግሮችን ያለመፍታት ችግሮች ላይ የማያያዝ ነገር ነው ማለት ነው። ያን ኩላ ሴትም እንኳ ሳትታደጋቸው ቀረች። አንደኛም ደግሞ እራሷንም መቀመቅ ከተተች ማለት ነው። ያፌት ናታንን አድናለሁ ብላ ማለት ነው። ነገር ግን ናታንን ለማዳን ብትፈልግ ኑሮ ባጭሩ ለማዳን ብትፈልግ ለናታን ነግራው ናታንም የማስታወስ ችሎታ ይኖረውና ከዛ በኋላ የውሸት ማስፈራሪያ እንደሆነ የገባው ነበረ። እንግዲህ ጺም ኤፍራታም ዝም ብለዋል ማለት ነው። አሁን እንግዲህ ልጃቸውን እያጣሉ ብዬ አስባለሁ ማለት ነው። ውድና የተከበራችሁ ቤተሰቦች ማለት ነው የሐረግ ድራማ ይሄን ይመስል ነበረ። በቀጣይ ቪዲዮ ሌላውን ክፍል ይዤላችሁ እመጣለሁ። ስለነበረን ቆይታ ከልብ እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ከልብ እናመሰግናለን ማለት ነው። ውድና የተከበራችሁ ቤተሰቦቼ ማለት ነው ቻናሌ ዋርኒንግ ላይ ነው። በተቻላችሁ አቅም ላይክ አድርጉልኝ፣ ላይክ እና ሸር አድርጉልኝ ማለት ነው። ዋርኒንጉ እንዲነሳና ቻናሌ እንዲንቀሳቀስ ማለት ነው፣ በቅንነት ማለት ነው። ውድ ቤተሰቦቼ በቀጣይ እንግዲህ ቀጣዩን ክፍል ይዤላችሁ እመጣለሁ ማለት ነው።